የእንግሊዝ ፕሪምየር ሊግ የመክፈቻ ሳምንት ታላቅ ፍጻሜ በክሬቨን ኮቴጅ ይደረጋል። ይህ ጨዋታ በምዕራብ ለንደን ደርቢ ከመሆኑም በላይ በሁለት የቀድሞ ታላላቅ የቡድን አጋሮች መካከል የሚደረግ የታሪክ ፍልሚያ ነው። የቀድሞ ወዳጆች ሁለቱም አሰልጣኞች በሊቨርፑል፣ በስፔን ብሔራዊ ቡድን እንዲሁም በሪያል ማድሪድ ተጫውተዋል። በስፔን ብሔራዊ ቡድን የዓለም ዋንጫና ሁለት የአውሮፓ ዋንጫን በጋራ አንስተዋል። ባለፈው የውድድር ዓመት አልባያሎ በሪያል ማድሪድ ዣቪ አሎንሶን ተክቶ መስራቱ ይታወሳል። አሁን ደግሞ ሁለቱም በመጀመሪያ ጊዜ በፕሪምየር ሊግ አሰልጣኝ ሆነው የመገጠም ዕድላቸው ለመሞከር በመክፈቻ ጨዋታው ፊት ለፊት ይገናኛሉ። ማርኮስ ሲልቫን ክለቡን ለቆ ወደ ቤኒፊካ ካመራ በኋላ አልባያሎ ቡድኑን ተረክቧል። ባለፈው ዓመት የቡድኑ ዋና ግብ አስቆጣሪዎች የነበሩት ራውል ሂሜኔዝ ወደ ወልቭስ፣ ሃሪ ሲልቫን ወደ ሊድስ ክለቡን ለቀዋል። ከሪያል ማድሪድ አልባያሎን ተከትሎ የመጣው ጎንዛሎ ጋርሺያና ዮናስ ኩሲ አስዋሮና በጃንዋሪ የመጣው ኦስካር ቦምብ የፊት መስመሩን ይመራሉ ተብሎ ይጠበቃል። የክለቡ ግን በደረጃ ሰንጠረዥ እስከ 10ኛ ደረጃ የመጨረስ ዕድል አለው። የማሸነፍ ዕድሉ የዣቪ አሎንሶ መምጣት የቼልሲን የዋንጫ ግምት ከፍ አድርጎታል። ከአርሰናል፣ ከማንቸስተር ሲቲ፣ ከሊቨርፑል ቀጥሎ አራተኛ ተወዳዳሪ ይሆናል ተብሎ ተገምቷል። ግዙፍ ወጪና 12 አዳዲስ ተጫዋቾችን ያስፈረመው ቼልሲ ሞርጋን ሮጀርስን ከአስቶን ቪላ፣ ማክሰንስ ላክሮስን፣ ማርኮ ፓሌስትራና ጆዋቪኒ ኮንዲን ከፍተኛ ገንዘብ የወጣባቸው የዝውውር ተጫዋቾች ናቸው። የልምምድ ማርክ ኩኮሬላ ክለቡን ለቆ በመሄዱ የቡድኑ የልምድ ማነስ ባለፈው ዓመት በመጎዳቱ ቼልሲዎች በድምሩ ዕድሜያቸው 71 የሆኑት ዳኒ ዊልቤክና ጆርዳን ሄንደርሰን ማስፈረማቸው ብዙዎቹን አስገርሟቸዋል። የመክፈቻ ጨዋታውን እርግማን ፉልሃም የፕሪምየር ሊግ ውድድር ዓመቱን በለንደን ደርቢ በጀመረባቸው ባለፉት 3 አጋጣሚዎች ሙሉ በሙሉ ተሸንፏል። በአርሰናል በክሪስታል ፓላስ ተሸንፏል። ባለፉት 6 የመክፈቻ ጨዋታዎች ያሸነፈው አንድ ብቻ ነው። በ2023 22-24 ኤቨርተንን ብቻ። ቼልሲም ቢሆን ባለፉት 3 የመክፈቻ ጨዋታዎች ማሸነፍ አልቻለም። 2 አቻ፣ 1 ሽንፈት በኪሊያን ምሽት ከማንቸስተር ሲቲ። እርስ በርስ ግንኙነታቸው ባለፉት 4 ጨዋታዎች ሁለቱም ቡድኖች በ3 ላይ ግብ ተለውጠዋል። ፉልሃም 2 አሸነፈ፣ ቼልሲ 1 አሸነፈ፣ 1 አቻ ወጣ። ቼልሲ ያሸነፈው 2-0 ነበር። በክሬቨን ኮቴጅ በተደረገው ጨዋታ ኢንዞ ማሬስካ ከተሰናበተ በኋላ ፉልሃም 2-1 አሸንፎ ነበር። በጨዋታውም ኩኮሬላ በ22ኛው ደቂቃ በካርድ ከሜዳ መውጣቱ ለፉልሃም ማሸነፍ ትልቅ አስተዋጽኦ ነበረው። ፉልሃም መረጃ የስፖርት መረጃ ትንታኔዎችን